ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ሰብስክራይብ ስለምታደርጉኝ ከወዲሁ አመሰግናለሁ። የቆየችው ደብዳቤ። በአንድ ትንሽ መንደር ውስጥ 1 ሚሊዮን የሚባል ወጣት ይኖር ነበር። በጣም ደሃ ቢሆንም ትልቅ ህልም ነበረው። አንድ ቀን ታዋቂና ዝነኛ ሙዚቀኛ እንደሚሆን ተስፋ እያደረገ በጣም ብዙ ይለፋ ነበረ። ነገር ግን ሰዎች ሁል ጊዜ አንተ እኮ አትችልም፣ አንተ እኮ የትም አትደርስም፣ ከዚህ መንደር የተሳካለት የለም ይሉት ነበር። ከዕለታት አንድ ቀን እቤቱ ሲገባ ከአንድ አሮጌ ሳጥን ውስጥ የእናቱን ደብዳቤ አገኘ። ደብዳቤውም እንደዚህ ይላል: ልጄ፣ ሰዎች አትችሉም ቢልሁም ህልምህን እንዳትተው። የሚያሸንፈው ብርቱ የሆነ ብቻ ሳይሆን ህልሙን እስከ መጨረሻ የማይተው ነው ይላል። ሚሊዮንም ደብዳቤውን አንብቦ አምርሮ አለቀሰ። በዛች ቀን በዛች ሌሊት ድምጹን ቀድቶ ወደ ዩቲዩብ ለቀቀው። ከዚያ በኋላ ለመጀመሪያ ጊዜ ቪዲዮውን ያዩት 3 ሰዎች ብቻ ነበሩ። ከዚያ ቀናቶች አለፉ፣ ወራቶች አለፉ፣ አመታት አለፉ። ከዕለታት አንድ ቀን ድንገት ቪዲዮውን ሲያየው በሚሊዮኖች ታየ። ብዙ ሰዎች በድምጹ ተማረኩ። ከዛማ ሚሊዮን ህልሙን አሳካና በጣም ታዋቂና ዝነኛ ሙዚቀኛ ሆነ። ከብዙ አመታት በኋላ በአንድ ትልቅ መድረክ ላይ ቆሞ እንዲህ አለ: ህልሜን እንዳልተው ያደረገችኝ የእናቴ አንዲት ደብዳቤ ናት አለ።